ሰላም ሰላም ቤተሰብ እንደምን አላችሁ? ዛሬ የሚገርም አንድ የቲክቶክ ጊፍት እንዴት እንገዛለን ኮይን የቲክቶክ ኮይንን እንዴት ለጊፍት የሚሆነን ማለት ነው እንዴት እንገዛለን የሚለውን በደንብ ትንትን ብትንትን አድርጌ ማሳያችሁ ይሆናል። ፋሚሊ እስካሁን ድረስ ቲክቶክ ላይ የተደበቀ ሚስጥር ነው። ሰዎች ይህንን ሼር ሊያደርጉልን ፈቃደኛ አይደሉም። እውነቴን ነው የምነግራችሁ። ስለዚህ ዛሬ የሚገርም ነገር ነው የምነግራችሁ ማለት ነው። መጀመሪያ ቲክቶክ ኮይን እንዴት እንገዛለን የሚለውን ነው ማሳያችሁ። እንግዲህ ቴሌግራም ላይ ሙባረክ የሚባል አንድ ምርጥ ቤተሰብ አለ። ከሱ ነው የምንገዛው። ብዙ ጊዜ እኔ ከሱ ነው የምገዛው። እዚህ ጋር እንደምታዩት ሙባረክ እዚህ ጋር ነው የምገዛው እኔ እንደምታዩት ከዚህ ልጅ ነው። ይሄው ዩዘር ኔሙ ከዚህ ልጅ መግዛት ትችላላችሁ። ባጭሩ ግን ለመግዛት ግን ፕሮሰሱ ምንድን ነው የሚለውን ላሳያችሁ። መጀመሪያ የምንሄደው ክሮም አፕሊኬሽናችን ላይ እንሄዳለን። ከክሮም እንገባና ክሮም ውስጥ ገብተን እዚሽ ጋር ክሮም ውስጥ ገብተን ቲክታክ ዳት ኮም የምትለዋን ሰርች እናደርጋለን ማለት ነው ክሮም ላይ። ያው ክሮምም ሊሆን ይችላል። እናንተ የፈለጋችሁበት የብራውዘር አፓችሁን በማብራት እንግዲህ እንደምታዩት ይሄ የኔ የቲክታክ ሳም ኤጀንት የሚለው የቲክታክ አካውንቴ ነው ማለት ነው። ከዚህ በኋላ ቪፒኤን እናበራለን ፋሚሊ። ቪፒኤን ይችን አውርዳት። እሺ ሁላችሁም አያችኋት አይደል? ይችን ቪፒኤን ስካይ ቪፒኤን በጣም ቆንጆ ቪፒኤን ነች። እነዚህ ሌሎቹ ለሌላ ፕላትፎርም መስሪያዎች ናቸው እነዚህ። ነገር ግን በዋናነት ይችኛዋን ስካይ ቪፒኤን የምትለዋን ታበራላችሁ ማለት ነው። እንደዚህ ካበራችሁ በኋላ ቀጥታ የምትሄዱት አያችሁት፣ እዚህ ጋር ሎኬሽናችሁ ዩናይትድ ስቴትስ መሆን አለበት። ዩናይትድ ስቴትስ መሆን አለበት። ሌሎችም ይሰራሉ፣ ግን ሞር ዩናይትድ ስቴትስ ቢሆን መልካም ነው። ከዛ በኋላ ኮኔክትድ ትላላችሁ። እዚህ ጋር መሀል ላይ ትነኩታላችሁ ማለት ነው። ማስታወቂያ ይመጣባችኋል። እንደዚህ ማስታወቂያ ይመጣል። ይሄ ማስታወቂያ እንግዲህ ታግሳችሁ ማሳለፍ ነው ያለባችሁ ማለት ነው። ለሆነ ሰከንድ ነው። ይቺ ጥቅሟን እነግራችኋለሁኝ። ይሄን ማስታወቂያ የምናይበትን ሚስጥር እነግራችኋለሁኝ። በዚህ ብቻ ላይ በቃችሁ ይችላል። እዚህ ጋር አድ የምትለዋን ነክታችሁ አድ የምትለዋን ከላይ ከቪፒኤኑ ኮኔክት ከማድረጋችሁ በፊት ይችኛዋን አያችኋት 50 ሜጋባይት የምትለዋን እዚሽ ጋር ማለት ነው። ይችን ትመርጡለታላችሁ። ከዛ ይሄው 50 ሜጋባይት ቪዲዮ መመልከት አለባችሁ። ምክንያቱም ለእንትን ነው 1 ደቂቃ ነው የምታዩት። ይሄንን 1 ደቂቃ የምናይበት ዋናው ምክንያት ምንድነው? በሜጋባይት ቪዲዮዎችን ስናይ ይሰጠናል ለኛ። እዚህ ጋር እንትን ለቲክታክ እዛ ክሮም ላይ ገብተን የቲክታክ አካውንታችንን የኤክስቼንጅ ስንደራረግ ኮይን ስንገዛ ምናምን ያለችዋን ፕሮሰስ እንትን የኢንተርኔት ዳታ እንትናችንን ሊሚታችንን ኤክስቴንድ ያደርግልናል ማለት ነው። 50 ሜጋባይት መሆኑ ያው 31 ሰከንድ ይቀራል። 30 ሰከንድ ይሄንን ታግሶ መጠበቅ ያስፈልጋል ማለት ነው ፋሚሊ። ስለዚህ ምንድነው የምታደርጉት? ስካይ ቪፒኤንን ታበራላችሁ። ክሮም ውስጥ ገብታችሁ ቲክታክ ዶት ኮም ብላችሁ ትገባላችሁ። ከዛ በኋላ ቲክቶክ አካውንቴ እኔ በአጋጣሚ ሊንክ ስለተደረገ ነው እንጂ እናንተ በገባችሁበት ኢሜይል እና በስልክ ቁጥር ሊሆን ይችላል። ብቻ በሚጠይቃችሁ መንገድ ክሮም ውስጥ ወይም ደግሞ ጎግል ውስጥ ወይም ደግሞ ሌላ የእናንተ ብራውዘር አፕ ውስጥ ትገቡና ማምጣት አለባችሁ። ይሄው አለቀ። ኤክስ እንላታለን ከላይ። ከዛ ኦኬ እንላለን። ከዛ በኋላ ባክ እንለዋለን። ከዛ ይሄው ኮኔክትድ ይላል። እዚህ ጋር እንደምታዩት ኮኔክትድ ይላል። ከዛ ይሄን ባክ እንልና ቀጥታ ክሮማችን ነው የምንገባው ማለት ነው። ይሄው ክሮማችን ውስጥ ስንገባ የኔ አካውንት እዚህ ጋር ሊንክ ሆኗል ማለት ነው ፋሚሊ። ስለዚህ እዚህ ጋር እንመጣና ከላይ እንደምታዩት እዚሽ ጋር ይታያችኋል አይደለ? ይችን እንነካለን። ይሄው ይችን የሶስት ሰረዝ ምልክቷን እንነካለን። ኦሬዲ እኔ ሊንክ ስላደረግኩኝ ነው ፋሚሊ። እዚሽ ጋር እንነካታለን ማለት ነው። ከዛ በኋላ ልክ ሶስት ሰረዟን ከነካም በኋላ ምን የሚላለ እዚሽ ጋር ጌት ኮይን የሚላለ ይታያን ብዬ አስባለሁኝ። ይሄው ጌት ኮይንስ ይላል። እሷ ጋር እንገባለን ማለት ነው። መጠበቅ ነው እንደዚህ። ልክ አሁን እኔ ጋር እንደምታዩት
እኔ ጋር እንደምታዩት አሁን ከላይ ሳም ኤጀንት 106 ኮይን ነው ያለኝ። ባላንስ አለኝ ሲጀመር መጀመሪያም፣ ግን እዚህ ጋር አሁን እኔ ከፈለኩኝ እዚህ ጋር እንደምታዩት ሪቻርጅ አድርግ ይለኛል። እንደዚህ እንደምታዩት ከ30 ኮይን ጀምሮ 80 ኮይን፣ 250 ኮይን እያንዳንዷ ስንት እንደሆነ ዋጋውም እዚህ ጋር ተቀምጦልናል። ነገር ግን በዚህ መግዛት እነዚህን ከሆነ መግዛት የማንችል ማለት ከዚህ የተለየ ቁጥር ከሆነ 30 ኮይን፣ 80 ኮይን፣ 250፣ 500፣ 2000፣ 2500፣ 5500 ከዚህ ውጭስ የተለየ ነገር ካለ ምን እናድርግ የሚለውን ደግሞ ለማወቅ እዚህ ጋር እንመጣና እዚች ጋር ከስተም የምትለው እንነካለን ማለት ነው። ከስተም የምትለው እንነካለን። ከስተም ከነካን በኋላ እዚህ ጋር የምንፈልገውን ቁጥር ለምሳሌ እዚሁ ከተደረደሩት ውስጥ ለምሳሌ 600 ኮይን ሊሆን ይችላል፣ 200 ሊሆን ይችላል። 250 ነው ያለው፣ 200 የለም ከላይ እንደምታዩት። ስለዚህ እዚህ ጋር ከፈለግን እስከ 2.5 ሚሊዮን መግዛት ይቻላል፣ መጻፍ ይቻላል ነው የሚለው። እዚህ ጋር ከፈለግኩኝ እኔ 150 ኮይን ነው የምገዛው። ከዛ ይሄው ሪቻርጅ ይለዋለሁ። ይሄን ከታች እንደምታዩት ከታች ሪቻርጅ ይታያቸዋል አይደለ? በቃ ምንም ሌላ ነገር መነካካት የለም። ሪቻርጅ 150 ካልኩኝ በኋላ 1.5 አይታችሁታል። እዚህ ጋር 1.56 ዶላር ነው 150። ባይ ነው ምለው በ1.5 ግዛ እያልኩኝ ነው። እዚህ ጋር ነው አሁን ዋናው ፖይንት መያዝ ያለባችሁ። አሁን እዚህ ጋር ምንድን ነው የሚለው? እዚች ጋር ዋናው እንትን ይቺ ናት። አድ ክሬዲት ኦር ደቢት ካርድ ይላል። እሺ ይችን ነው የምትነኩት። ሌላ ምንም መነካካት አያስፈልግም። እሷን እንነካታለን። ከዛ በኋላ እዚህ ጋር የካርድ ቁጥራችንን ነው የምናመጣው። እዚህ ጋር ካርድ ቁጥር ደግሞ ሙባረክ ጋር እናገኛለን። ቴሌግራም ላይ ቅድም እንደነገርኳችሁ ሙባረክ፣ እኔ የእሱ ማስታወቂያ እየሰራው አይደለም፣ ፈጣሪ በሚያውቀው። ይኸው እዚህ ጋር አሁን ለእኔ ልኮልኛል። ለምሳሌ አያችሁት? እዚች ጋር ይኸው እንደምታዩት አሁን እዚህ ጋር እንደምታዩት ይሄ ልኮልኝ። በዚህ መሰረት እነዚህን ኮፒ እናደርጋቸዋለን። ይችን ኮፒ እናደርግና እዚህ ጋር ወስደን ይሄን ኮፒ እንለዋለን አይደለ? ኮፒ ትሉና ከታች ተወስዱታላችሁ። ይሄው ፔስት። ከዛ ይችን ተወስዳላችሁ ራሳችሁ እዛው ላይ መጻጻፊያ ቴክስት መጻጻፊያው ላይ ኮፒ እንላለን። የመጀመሪያውን እዚህ ጋር እንመጣና ፔስት እናደርጋታለን። ፔስት ሶሪ እዚህ ጋር ሀበሻ ብለን የምንጽፈው የሀበሻ ኮይን ነው የሚሸጡት። ይሄንን ከላይ የካርድ ቦታው ላይ ደግሞ ሀበሻ ካርድ የተላከልኝን ይሄው 53710066 ምናምን የሚለውን እንጽፋለን። ከዛ በኋላ ሌላውስ እዚህ ጋር ያለውስ እዚህ ጋር እና እዚህ ጋር የሚሞላውስ ምንድን ነው? ከታች ዓመተ ምህረት ቁጥር እዚህ ጋር 0428 እና 692 እዚህ ጋር 0428 ከዛ 692 ብለን ምንድን ነው የምንለው? እዚች ጋር የሆነች ነገር አለች። እሷን መንካት የለባችሁም። የሆነች ቦክስ አለች ቲክ የምትደረግ፣ እሷን መንካት አይጠበቅባችሁም ማለት ነው። ስለዚህ ቀጥታ ምንድን ነው የምትሉት? ፔይ ናው ነው የምትሉት። ከታች ይኸው እንደምታዩት ፔይ ናው። እኔ ኦልሬዲ የገዛሁበት ስለሆነ ከዚህ በፊት እንትን እንዳይለኝ እንዳይቀጣኝ ቲክታክ፣ አሁን ለማሳየት ያክል ነው ለእናንተ። በቃ ልክ በዚህ ስታይል ነው የምትሄዱት። ከዛ ልክ ኮይናችሁ ወደ እናንተ ይመጣል። ከልጁ ጋር ነው የምትነጋገሩት። በብር ትልኩለታላችሁ መጀመሪያ። ሌላም አሰራር አለ። ከግለሰቦች አንገዛም፣ ቀጥታ ከእንትንም ካላችሁ ከጉግል መግዛት ይቻላል ቤተሰብ። ስለዚህ እንደዛም መግዛት ስለሚቻል አሁን እኔ ኦልሬዲ የተገዛ ስለሆነ ይኸው ፔመንት ኩድንት ቢ ፕሮሰስድ ይላል። ቢካውዝ ከዚህ በፊት የተገዛ ኤክስፓየር ያደረገ ስለሆነ ቁጥሩ አሁን ሌላ ምንም ማድረግ አንችልም። በቃ ጋቲት። ከዛ በኋላ በዚህ መልኩ ኮይናችን ይገባል ማለት ነው። ከዛ ተመልሰን መተን ጊፍት መስጠት እንችላለን፣ ምናምንም የፈለገውን ማድረግ እንችላለን ማለት ነው ፋሚሊ። ስለዚህ ይሄን ይመስላል። እናመሰግናለን።